ቢሸፍቱ ደብረ ዘይት የሰባቱ ሐይቆች መገኛና የኢትዮጵያ የቱሪዝም ገነት። እንኳን ወደ ኢትዮጵያ የመዝናኛ መዲና ቢሸፍቱ በሰላም መጣችሁ። ዛሬ የምናወራው ከአዲስ አበባ በስተ ምስራቅ 45 ኪሎ ሜትር ርቀት ላይ ስለምትገኘውና በውበቷ ስለማትጠገቡ ቢሸፍቱ ከተማ ነው። ከተማዋ ደብረ ዘይት የሚለው ስሟም ትታወቃለች። ይቺ ከተማ ለምን ለቱሪስቶች ተመራጭ ሆነች? ሰባቱ ሐይቆችስ እንዴት ተፈጠሩ? የሚሉ ጥያቄዎችን ዙሪያ ጥልቅ ዳሰሳ እናደርጋለን። የከተማዋ ታሪክና ስያሜ ቢሸፍቱ የሚለው ስም ቢሻ አፍቱ ከሚለው የኦሮምኛ ቃል የመጣ ሲሆን ትርጉሙም ጣፋጭ ውሃ ማለት ነው። ደብረ ዘይት የሚለው ስም ደግሞ ያወጡት አፄ ኃይለ ሥላሴ እንደሆኑ ይነገራል። ታሪካዊ ፋይዳ ከተማዋ በኢትዮጵያ ታሪክ ውስጥ ዘመናዊነት የጀመረባት አንዷ ነጥብ ናት። በተለይም የኢትዮጵያ አየር ኃይል እዚያ መመስረቱ ለከተማዋ እድገት ትልቅ አስተዋጽኦ አድርጓል። ንጉሠ ነገሥቱ ቅዳሜና እሁድ የሚያሳልፉት ቤተ መንግሥት እዚያው ይገኛል። የሐይቆቹ አመጣጥ፣ ሳይንሳዊና ተፈጥሯዊ እይታ። ቢሸፍቱ በሰባት ሐይቆች ትታወቃለች። ቢሸፍቱ፣ ባቦጋያ፣ ኩሪፍቱ፣ ሆራ፣ ማግዳ፣ ጨለለቃና አረንጓዴ ሐይቅ። እንዴት ተፈጠሩ? ሳይንቲፊክ ኤክስፕላኔሽን። በሳይንሳዊ አገላለጽ እነዚህ ሐይቆች ሬክተር ሌክስ ይባላሉ። ከብዙ ሺህ ዓመታት በፊት በነበረ እሳተ ገሞራ ፍንዳታ ምክንያት ምድር ተቦርቡራ የቀረች ሲሆን በኋላ ላይ በከርሰ ምድር ውሃና በዝናብ ውሃ በመሞላታቸው ሐይቆቹ ተፈጠሩ። ቅርጻቸው፣ አብዛኞቹ ሐይቆች ክብ ቅርጽ ያላቸውና እጅግ ጥልቅ ናቸው። በተለይም የቢሸፍቱ ሐይቅ ጥልቀቱ እስከ 87 ሜትር ይደርሳል። የውሃ አይነት አንዳንዶቹ እንደ አረንጓዴው ሐይቅ ሌክ ሆራ ኪሎል ከፍተኛ አልጌ ስላላቸው ቀለማቸው አረንጓዴ ሲሆን እንደ ባቦጋያ ያሉት ደግሞ ንጹህና ለዋና ምቹ ናቸው። ለቱሪዝም ያለው ፋይዳ ቢሸፍቱ የኢትዮጵያ የውስጥ ቱሪዝም ዶሜስቲክ ቱሪዝም ቁንጮ ናት። ሪዞርቶች እንደ ኩሪፍቱ፣ አዱላላ እና ሌሎች ዓለም አቀፍ ደረጃቸውን የጠበቁ ሪዞርቶች መገኘታቸው ለከተማዋ ትልቅ ገቢ ያስገኛሉ። የውሃ ስፖርት በባቦጋያ እና በኩሪፍቱ ሐይቆች ላይ የሚደረጉ የጀልባ ሽርሽሮችና የዋና ስፖርቶች ዋና መስህቦች ናቸው። የወፍ ዝርያዎች በሆራ ሐይቅ አካባቢ የሚገኙ ከ400 በላይ የወፍ ዝርያዎች ለወፍ ተመልካቾች በርድ ዋቺንግ ተመራጭ አድርገዋል። ኢሬቻ በየዓመቱ በሚሊዮን የሚቆጠሩ ሰዎች በሆራ ሐይቅ ዳርቻ የሚያከብሩት የምስጋና በዓል ከተማዋን በዓለም አቀፍ ደረጃ ያስታውቃታል። ሌሎች ዝርዝር መረጃዎች። የአየር ጸባይ ቢሸፍቱ ዓመቱን ሙሉ መካከለኛና ደስ የሚል የአየር ጸባይ አላት። ይህ ደግሞ ከአዲስ አበባ ቅዝቃዜ ለማምለጥ ለሚፈልጉ ተመራጭ ያደርጋታል። ከቱሪዝም በተጨማሪ በከተማ ግብርና በተለይም በእንስሳት እርባታና በአበባ ምርት ትታወቃለች። ታዋቂው የቢሸፍቱ አውቶሞቲቭ ኢንዱስትሪም እዚህ ይገኛል። ቢሸፍቱ ከተፈጥሮ ጋር መገናኛ፣ ከከተማ ጫጫታ ማምለጫና የኢትዮጵያ ኩራት ናት። አዲስ አበባ ሄዶ ቢሸፍቱን ሳይጎበኝ መመለስ ጉዞውን እንደ ጎዶሎ ያደርገዋል። የኢትዮጵያ አየር ኃይል እና የቢሸፍቱ የማይነጣጥሉ ታሪኮች። ቢሸፍቱ የሰባት ሐይቆች ከተማ ብቻ ሳትሆን የኢትዮጵያ የሰማይ ጠባቂዎች መፍለቂያም ናት። የከተማዋ እድገት ከአየር ኃይል መመስረት ጋር ቀጥተኛ ግንኙነት አለው። መመስረትና የቢሸፍቱ ምርጫ የኢትዮጵያ አየር ኃይል በይፋ የተመሰረተው በ1930ዎቹ እንደ አውሮፓውያን አቆጣጠር በ1944 በአፄ ኃይለ ሥላሴ ዘመነ መንግስት ነው። ቢሸፍቱ ለአየር ኃይል ማስፋፊያ ማሰልጠኛ የተመረጠችው በሁለት ዋና ምክንያቶች ነበሩ። የአየር ሁኔታ በከተማው ዓመቱ ሙሉ ጥራቱን የጠበቀ ሰማይና ለበረራ ምቹ የሆነ የአየር ንብረት ስላላት። መልክዓ ምድራዊ አቀማመጥ ከአዲስ አበባ ቅርብ መሆኗ ሜዳማነቷ ለበረራ ማረፊያ ራንዌይ ተመራጭ አድርጓታል። የስዊድናውያን ሚና እና የጥቁር አንበሳው አሻራ የኢትዮጵያ አየር ኃይልን ዘመናዊ ለማድረግ ስዊድናውያኖች ትልቅ ሚና ተጫውተዋል። በተለይም ታዋቂው ካውንት ካርል ጉስታቭ ቮን ሮሰን አየር ኃይሉን በማደራጀትና የመጀመሪያዎቹን የኢትዮጵያ ፓይለቶች በማሰልጠን ይታወሳሉ። በዚህ ምክንያት በቢሸፍቱ ውስጥ የስዊድን መንደር ስዊዲሽ ቪሌጅ የሚባል ሰፈር እስከ ዛሬ ድረስ ይገኛል። የአፍሪካ ኩራት የነበረው ተቋም
በ1950ዎቹ እና 60ዎቹ የኢትዮጵያ አየር ኃይል በአፍሪካ ቀዳሚ እጅግ ዘመናዊ ከሚባሉት አንዱ ነበር። ጄት አውሮፕላኖች ኢትዮጵያ በአፍሪካ የመጀመሪያውን የጄት አውሮፕላን ኤፍ-86 ሳበር የታጠቀችው በዚህ በቢሾፍቱ ማዕከል ነበር። የሌሎች ሀገራት ስልጠና በርካታ የአፍሪካ ሀገራት ነፃነታቸውን ካገኙ በኋላ ፓይለቶቻቸውን ወደ ቢሾፍቱ በመላክ ያሰለጥኑ ነበር። ይህ ለከተማዋ የዲፕሎማሲ የኩራት ምንጭ ነበር። በከተማዋ ላይ ያለው ተጽዕኖ አየር ኃይሉ ለቢሾፍቱ ከተማ እድገት ትልቅ ሞተር ሆኗል። የኢኮኖሚ እንቅስቃሴ በሺዎች የሚቆጠሩ ሰራተኞች፣ መኮንኖች ቤተሰቦቻቸው በከተማው መኖራቸው ለንግድ እንቅስቃሴው፣ ለሆቴሎች፣ ለገበያና ለትራንስፖርት ትልቅ ድጋፍ ሆኗል። ቢሾፍቱ አውቶሞቲቭ ዛሬ የምናየው የቢሾፍቱ አውቶሞቲቭ ኢንዱስትሪ የዚሁ ተቋም አካል ሲሆን ከበረራ አልፎ በመኪናና በከባድ ማሽነሪዎች ጥገና ምርት ሀገሪቱን እያገለገለ ይገኛል። የአየር ላይ ትርኢት በየዓመቱ በአየር ኃይል ቀን የሚደረጉ የአውሮፕላኖች ትርኢት በሺዎች የሚቆጠሩ ሰዎችን ወደ ከተማዋ ይስባል። ቢሾፍቱ የሚለው ስም እና አየር ኃይሉ ብዙዎች ቢሾፍቱ ሲባል ወደ አእምሮአቸው የሚመጣው የሚበሩ ጀቶች ድምፅ ነው። ከተማዋ የአየር ኃይል ከተማ ተብላ እስከ መጠሪያ ደርሳለች። ታዋቂው የመኮንኖች ክለብ ኦፊሰርስ ክለብ በሐይቁ ዳርቻ መገኘቱ ተቋሙ በከተማው ውበት ጋር ያለውን ጥብቅ ቁርኝት ያሳያል። በቢሾፍቱ ቆይታ እውነተኛ የኢትዮጵያ ባህላዊ ምግብን፣ ሙዚቃንና ድባብን ለመለማመድ የሚረዳ ምርጥ ባህላዊ ምግቦች ዝርዝር ነው። አንደኛ፣ ኩሪፍቱ ልኳንዳ። ይህ በኩሪፍቱ ሪዞርት ውስጥ የሚገኝ ልዩ የባህል ምግብ ማዕከል ሲሆን በተለይ ለጥሬ ስጋ ቁርጥና ለጥብስ አፍቃሪዎች ተመራጭ ነው። ልዩነቱ ምግቡ የሚዘጋጀው በባህላዊ መንገድ ሲሆን ድባቡ የገጠር ቤትን የሚያስታውስ በሸክላና በቤት ውስጥ በተሰሩ ቁሳቁሶች የተገነባ ነው። የሚመከር ምግብ ክትፎ፣ የፍየል ጥብስና ቁርጥ። ሁለተኛ፣ ሰቨን ሌክስ ሬስቶራንት። ይህ ምግብ ቤት በቢሾፍቱ ካሉ 7 ሐይቆች መካከል አንዱ በሆነው በባቦጋያ ሐይቅ ዳርቻ ላይ ይገኛል። ልዩነቱ ከምግቡ በተጨማሪ የሐይቁን ውስጥ ውብ እይታ ቪው እያጣጣሙ መመገብ መቻሉ ነው። የሚመከር ምግብ በቢሾፍቱ ሐይቆች የሚገኝ ትኩስ ዓሳ በባህላዊ አዘገጃጀት። ሶስተኛ፣ አዱላላ ባህላዊ ሬስቶራንት በአዱላላ ሪዞርት ውስጥ የሚገኝ ሲሆን ሰፊና ዘመናዊነትን ከባህል ጋር ያዋሃደ ቦታ ነው። ልዩነቱ የኦሮሞ ባህላዊ ምግቦችን አቀባበል በሰፊው ያሳያል። ለትልልቅ ቤተሰብና ለቱሪስቶች በጣም ምቹ ነው። የሚመከር ምግብ ጩኮ፣ ጨጨብሳ እና የተለያዩ የሀበሻ ወጦች። አራተኛ፣ ፒራሚድ ሪዞርት ባህላዊ ማዕከል። ፒራሚድ ሪዞርት ውስጥ የሚገኘው ይህ ማዕከል በምሽት የባህል ዳንስ ሙዚቃ የታወቀ ነው። ልዩነቱ የኢትዮጵያን ብሔር ብሔረሰቦች ውዝዋዜ በቀጥታ እያዩ መመገብ ይቻላል። የምሽት ህይወት ናይት ላይፍ ከባህል ጋር ለሚፈልግ ሰው ተመራጭ ነው። አምስተኛ፣ በከተማ ውስጥ የሚገኙ ቁርጥ ቤቶች። ከሪዞርቱ ወጣ ብለው በቢሾፍቱ ዋና መንገድ ላይ በርካታ ታዋቂና ጥንታዊ ቁርጥ ቤቶች አሉ። ምሳሌ ቶላ ሬስቶራንት። ይህ ቦታ በተለይ በከተማዋ ነዋሪዎችና ከአዲስ አበባ ለቁርጥ የሚመጡ ሰዎች ዘንድ እጅግ ተወዳጅ ነው። የቡና ስነስርዓት። በእነዚህ ሁሉ ቦታዎች የኢትዮጵያ ባህላዊ ቡና ስነስርዓት ከነ ዕጣኑና ፖፕኮርን ይኖራል። አብዛኛው ባህላዊ ምግብ ቤቶች ከምሽቱ 1 ሰዓት ተኩል 7:30 PM ጀምሮ የባህል ዳንስ እንደሚያሳዩ ይታወቃል። የኢትዮጵያ አየር መንገድ በቢሾፍቱ አቡ ሳራ አቅራቢያ የሚገነባው አዲሱ ሜጋ ኤርፖርት ከአፍሪካ ትልቁ እንደሚሆን ይጠበቃል። ይህ ቦታ የተመረጠበት ዋና ዋና ምክንያቶች እና ለከተማዋ እንዲሁም ለሀገሪቷ የሚሰጣቸው ጥቅሞች እንደሚመለከተው እናቀርባለን። ቢሾፍቱ ለምን ተመረጠ? የከፍታ ሁኔታ አልቲቲዩድ። ቢሾፍቱ ከፍታ ከአዲስ አበባ ቦሌ አየር ማረፊያ በ400 ሜትር ገደማ ዝቅ ይላል። ይህ ዝቅተኛ ከፍታ አውሮፕላኖች ብዙ ነዳጅ ሳይጨርሱና ተጨማሪ ጭነት ይዘው በቀላሉ እንዲነሱ ቴክኦፍ ምቹ ሁኔታ ይፈጥራል። ሁለተኛ፣ ሰፊ የቦታ አቅርቦት። የአሁኑ ቦሌ አየር ማረፊያ በከተማ በመከበቡ ምክንያት ተጨማሪ የማስፋፊያ ቦታ የለውም። ቢሾፍቱ ግን እስከ 110 ሚሊዮን መንገደኞችን ለማስተናገድ የሚችል 35 ካሬ ኪሎ ሜትር ስፋት ያለው መሬት ይገኛል። የአየር ሁኔታ ቢሾፍቱ ለአውሮፕላን በረራ በጣም ተስማሚ የሆነ የተረጋጋ አየርና አመቺ የመሬት አቀማመጥ አላት። መልክዓ ምድራዊ አቀማመጥ ከአዲስ አበባ በ40 ኪሎ ሜትር ርቀት ላይ መገኘቱ እና ከዋና ዋና የኢንዱስትሪ ፓርኮች የባቡር መስመር ጋር መገናኘቱ ለጭነት ለትራንስፖርት ስራ አመቺ ያደርገዋል።
ለአካባቢውና ለሀገሪቱ የሚሰጣቸው ጥቅሞች የሥራ ዕድል ፈጠራ የግንባታው ሂደትም ሆነ አየር ማረፊያው ሥራ ሲጀምር ለብዙ ሺዎች ቀጥተኛና ቀጥተኛ ያልሆነ የሥራ ዕድል ይፈጥራል። የአየር ማረፊያ ከተማ ኤርፖርት ሲቲ ፕሮጀክቱ አየር ማረፊያ ብቻ ሳይሆን ሆቴሎችን፣ የገበያ ማዕከላትን፣ የሎጂስቲክ ማዕከላትንና የመዝናኛ ቦታዎችን ያካተተ ኤርፖርት ሲቲ ይገነባል። ይህ የቢሾፍቱ ገጽታ ወደ ዘመናዊ የንግድ ማዕከልነት ይቀይረዋል። የቱሪዝም እድገት ቢሾፍቱ ቀድሞውኑ በሐይቆቿ የታወቀች የቱሪስት መዳረሻ በመሆኗ አዲሱ አየር ማረፊያ የቱሪስት ፍሰቱን እጅግ ይጨምረዋል። የኢኮኖሚ መነቃቃት አየር ማረፊያው ከባቡርና ከፈጣን መንገድ ጋር ስለሚገናኝ ኢትዮጵያ በአፍሪካ የንግድ እና የትራንስፖርት ማዕከል ሀብ እንድትሆን ትልቅ ሚና ይጫወታል። የቦሌ አየር ማረፊያ መጨናነቅን መቀነስ ቦሌ አየር ማረፊያ አሁን ላይ ያለው ከፍተኛ የመንገዶች ፍሰት ለመቋቋም እየተቸገረ ስለሆነ ቢሾፍቱ ይህንን ጫና ሙሉ ለሙሉ ይቀንሳል። የፕሮጀክቱ ዋና ሰንጠረዥ ዝርዝር መረጃ አጠቃላይ ወጪ 12.5 ቢሊዮን የአሜሪካ ዶላር፣ የመያዝ አቅም በዓመት እስከ 110 ሚሊዮን መንገደኞች፣ የመጀመሪያ ማጠናቀቂያ እንደ አውሮፓውያን አቆጣጠር በ2030። ንድፍ አውጪ ታዋቂው የዛሃ ሀዲድ አርኪቴክቸር ዛሃ ሀዲድ አርኪቴክትስ። ስለ አዲሱ ሜጋ አየር ማረፊያ ዲዛይን እና ከአዲስ አበባ ጋር ስለሚኖሩት የትራንስፖርት ትስስር መረጃዎች። አንደኛ፣ የዛሃ ሀዲድ ድንቅ ዲዛይን። አዲሱ አየር ማረፊያ በዓለም አቀፍ ደረጃ በታወቀው የብሪታንያው ዛሃ ሀዲድ አርኪቴክቸርስ አማካኝነት ነው የተቀረጸው። ዲዛይኑ የሚከተሉት ዋና ነገሮች ያካትታል። ባህላዊና ዘመናዊ ውህደት። ዲዛይኑ የኢትዮጵያ ባህላዊ ቅርሶችና ተፈጥሯዊ መልክዓ ምድርን ከዘመናዊ ፊውቸሪስቲክ ዘይቤ ጋር ያዋሃደ ነው። ተፈጥሮን ያማከለ። በአየር ማረፊያው ውስጥ የተፈጥሮ ብርሃን እንዲገባ እና አየር በነፃነት እንዲዘዋወር ተደርጎ የተነደፈ ሲሆን ይህም የኃይል ፍጆታን በከፍተኛ ሁኔታ ይቀንሳል። ቀልጣፋ አገልግሎት። መንገደኞች ከቦታ ቦታ በፍጥነት እንዲንቀሳቀሱና ረጅም የእግር ጉዞ እንዳይሰለቹ በቴክኖሎጂ የተደገፉ አውቶማቲክ መሸጋገሪያዎችን ሙቪንግ ወክዌይስ ያካትታል። የፈጣን ትራንስፖርት ትስስር ሃይ ስፒድ ኮኔክሽን። አየር ማረፊያው ከቢሾፍቱ ርቆ የሚገኝ እንደመሆኑ ከአዲስ አበባ ጋር ያለው ትስስር እጅግ ወሳኝ ነው። ለዚህም የሚከተሉት እቅዶች ተይዘዋል። የፈጣን ባቡር መስመር ከአዲስ አበባ መሃል ከተማ ተነስቶ አዲሱ አየር ማረፊያ ድረስ የሚደርስ ልዩ የፈጣን ባቡር ኤክስፕረስ ሬል መስመር ይዘረጋል። ይህ የባቡር መንገደኞችን ከ20 እስከ 30 ደቂቃዎች ውስጥ ለማድረስ ታቅዷል። የመንገድ ማስፋፊያ አሁን ያለው የአዲስ አዳማ የፍጥነት መንገድ ከአየር ማረፊያው ጋር የሚያገናኙ ተጨማሪ መግቢያና መውጫ መንገዶች ይገነባሉ። የወሰና አውቶቡስ መስመር ዴዲኬትድ ሸትል ለተጓዦች ብቻ የሚያገለግል ዘመናዊ የኤሌክትሪክ አውቶቡሶች በየጥቂት ደቂቃው ልዩነት በሆነ መስመር ይመላለሳሉ። አየር ማረፊያ ከተማ ኤርፖርት ሲቲ ምን ይዛል? ይህ ፕሮጀክት ከአውሮፕላን ማረፊያ ብቻ ሳይሆን አዲስ የኢኮኖሚ ቀጠና ነው። ትላልቅ ሆቴሎች፣ በዓለም አቀፍ ደረጃ የታወቁ ባለ 5 ኮከብ ሆቴሎች በግቢው ውስጥ ይገነባሉ። የገበያ ማዕከል ዲዩቲ ፍሪ ወርልድ ከአፍሪካ ትልቁ የሚባለው ከቀረጥ ነፃ የገበያ ማዕከላትና የንግድ አዳራሾች ይኖሩታል። የካርጎና ሎጂስቲክስ ማዕከል የኢትዮጵያ አየር መንገድ ለአፍሪካ የንግድ ልውውጥ ዋና በር እንዲሆን የሚያስችለው ሰፊ የጭነት ማከማቻ እና ማቀነባበሪያ ይኖረዋል። የግንባታ ምዕራፎች ምዕራፍ 1 የአውሮፓ አቆጣጠር እስከ በ2030 ይጠናቀቃል። በዚህ ምዕራፍ አየር ማረፊያው በዓመት 60 ሚሊዮን መንገዶችን ማስተናገድ ይጀምራል። ምዕራፍ 2 ሙሉ ለሙሉ ሲጠናቀቅ አቅሙ ወደ 110 ሚሊዮን ያሳድጋል። ይህም ከዱባይ አየር ማረፊያ ጋር የሚስተካከል ያደርገዋል። ይህ ፕሮጀክት ለኢትዮጵያ በዓለም አቀፍ የአቪዬሽን ኢንዱስትሪ ውስጥ ያላትን ተወዳዳሪነት ወደ ላቀ ደረጃ ያሸጋግራታል።